ኢፕ 13 ዳኛው 5 ብር በአሁኑ ዋጋ ግሽ እኔኮ ሰላም እንዴት ናችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወደ ሚኪ ዩቲዩብ እንኳን በደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ላይክ አድርጉት። ቪዲዮ ለኔ ይጠቅመኛል። እነን ቪዲዮ ብለህ ለቀቅ ዳይ ማኒ ማኑ ማኒ ወይ አንዳንድ መሸኳኒ ደግሞ በቃ እሺ ነው መሽቶብኛል። በቃ አሁን እኮ ይመጣል እኮ ተጠብቀው ነው ልጅ። ኧረ በቃ እዛው ጠብቂኝ። ፊልም ነው ብቻ ነው እዚህ ቁጭ ብለን ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን መልሰለው እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ኧረ በስመ አብ ሳምንት ሙሉ ጥበቃ ገንዘብ ያለው ያውጣ ገንዘብ ያለው አይማም ትሩይ ጠፋ የሚገትረው የቷለው ጎረሰው መጣ። አመጣው እንግዲህ ትንሽ አስቆምኩት መሰለኝ። ቆምቀኝ ብቻ እንግዲህ የዝበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ። 5000 ብር ከባለ 5000 አሁን ላውጣው። ምን ነው አርዋጭ ወርባሪ ነው ተነዚህ ምን ነው መስሎኝ አጭበርባሪ 5 ብር ነው ፈልጎኝ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ይሰጥ። አይ ይረጋጉ እንግዲህ በሽበት እዚህ ወገቦተን እንዳደሉ አረራ እናመጡ መስሎ የትም ማይገርም ሞታ እኔ ሮጠው ሊደርሱ ሁሉም ዳዳ ብለዋል። ጋይስ እንግዲህ እንዲህ ነው እንግዲህ ብር ገንዘብ እስከሚያለ ድረስ ነው የሚያስጠብቅ። ጋይስ እንግዲህ ብድር መልሱ በእናታችሁ። ኧረ ሰው እንደዚህ ታስጠብቁ እስከሚያረግ። ወደ ቀጣይ ቪዲዮ እስኪ ግን ሰብስክራይብ እያደረጋችሁ ጋይስ። እሺ ጨረስክ? አዎ እቺ ብቻ ነው የቀረች። እሺ በቃ ሂሳብ ሳንነጋገር ነው የጀመርከውና ስንት ነው ነገር? ሂሳብ ችግር የለውም። ቆይ ልንገርሽ እንደዚህ ዋት ነግረኝም እንዴ? ደምርልሽ ተይው። የምን ድምር ነው ደግሞ? ስንት ስራ ሶስት ነው ከነትሽ 250 በለው። ኧረ እባክህ እውነት ምን ማለት ነው ደግሞ? እሱ ራሱ እውነት እንዴ ገዝተህ ነው እንዴ? አጠፍክ እንጂ ልብሱ ራሱ ያወጣል። ታዲያ 13000 ብር። እኔ እንጃ እሱን አልገመትኩም። የኔ ሂሳብ ብቻ እንዴ ዝም ብለህ ውሰደው በቃ ልብሱን አዎ ውሰድ። ብሩስ ታንኳሱ ግን ማራሚ መቼ በጣም ይችላል። እስኪ ወደ ሌላ ቪዲዮ ማን ይደንሽ አማራ ሁሉ ተወደበላ ፍቅረኛ ትመጣለች። ኦኬ አስተዋውቃቸዋለሁ። አበሽ እንዴ አልሰማህም እንዴ? ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊቴ ምናምን እንዳይቀየር ኖርማል ነው። አረች ኖርማል ጋር እንዳታሳይ የኔ ፍቅር ዳንሽ እሱ ነው ቤስት ጓደኛ ሰላም ነው ፍላጎት ፍቅረኛ እሺ በቃ እሺ ስላለችብኝና መልሳለሁ። ትጂ ነው በቃ በኋላ እንደውል እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ኮንስታ የታለች ነው ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ታዲያ? አረ መቼም እንግዲህ ባይዘው ግን ሰብስክራይብ እያደረጋችሁ እንዳይረሳ ቤተሰቦች። እሺ ኪዩ አባትዬ ቶሎ ና። ወይማ ምን የሆነ እንጀራ በሚጥሚጣ አማረኝ። እንጀራ በሚጥሚጣ? አዎ አማረኝ፣ ቶሎ በል። እሺ ምን አልኩኝ? ይሄውማ እንዳያቃጥልሽ እሺ፣ በእናትሽ ትንሽ ብይ። እኔ እኮ አንተ ስትበላው ነው ማየት ያማረኝ። ምን ሚጥሚጣውን? አዎ አምሮኝ እኮ ነው። አትበላልኝም እንዴ? እኔ አንቺ ላማረሽን ልቃጠል እንዴ? አዎ በደንብ ብላልኝ። እሺ ኧረ ጭካኔ ሴቶች ግን እኔን ማርያምን እንደዚህ እንደው ስታረግዙ ይሄን አማረኝ። ተው ግድ የላችሁም አታድርቁ። ኧረ ተው። እሺ ለማንኛውም ላይክ አድርጉት ይጠቅመኛል ለኔ ጋይስ። ወደ ሌላ ቪዲዮ ልሂድ። መጣ
የምን በር ነው? እንዴ ባለፈው ብድር እኮ ነው። ብድር አይኔ ብዛችኝ ነው። ብድር ባልኖረ የራስ ጉዳይ የለኝም። እኔ እናገራለሁ ለማዬ። የራስ ጉዳይ የለኝም። እንደውም ለማዬ ፍቅረኛው አግዛለሽ ብዬ ነው የምናገረው። ይስጥልታል ያረግደኝ ወሬኛ ሰንፈኝ ደርበለሽ ይሄን ንገረት። የተደበቀ ሚስጥር ሁሉ ደወለሽ ማዘር ምን ሲሆን ሃሎ ማዘር እንዳትቆጫ አይደል? ይኸውልሽ አንድ ሚስጥር ልነግርሽ። ማዘር እንዳትቆጫ ግን ይቆጣኛል። ምንድነው ታዲያ አትናገሪም እንዴ? የኤቢ ፍቅረኛ አርግዛለች ማዬ። ኧረ ማዘር ለመድኃኒዓለም ነግሬው ነበር ያ ልጅ አሳየኝ ብዬ አያሳፍረኝም እኮ እሰይ በቤት ጋር ሳታለሁ ዶሮ ሰፈር እንቁላል ደግሞ እዚህ ተባህል ገዝተሽ ነይ እኔ በቃ እሰይ ደስ ብሎኛል ይኸውልሽ ሁሉንም ነገር ሽንኩርቱን እንዳይቀር ሁሉንም አስቀምጠሽልኝ ነይ እሰይ ለዛብድ ነው ጋይስ መድኃኒዓለም ወይኔ ይኸው ነገር ሰሪ እንደዚህ ነው የምትዋሩት። እስኪ ነገር አስሩ። ምንም ነገር መስራት አይጠቅምም። ከዚች ተማሩ ጋይስ። እንግዲህ እስቲ ወደ ሌላ ቪዲዮ እንሂድ። ሆስፒታል ገብቶ ተንኮሱ ኧረ ጋይስ ተንኮሱ እንዴት ነው የሚያደርግ? ምን መሰለህ ዶክተር ያነጋገሩ የሆነ ሰው ጋር ተጣላ። ከዛ እንትን ነው ለመታ ስልኩና አሳዘነኝ ሰውዬ። ትቼ ገባው ቤት። እሺ ቁጭት ነው እኔ በሽታ ቁጭት በቃ ቆጨኝ። ይሄ እኮ ፖሊስ ጣቢያ አይደለም፣ የመጣው ሐኪም ቤት ነው። ታውቃለህ አይደል? ተንኮሱ ቁጭት ነው በቃ እንቅልፍ አጣሁ። እውነት ለምን አልመታውም ነው እንቅልፍ ያጣሁት። ቁጭት ነው። ብመታው እኮ ሰው አይደፍረኝም ነበር። ተንኮሱ እየሰማ አይደለም። ፖሊስ ጣቢያ አይደለም ያለ ሆስፒታል ነው። ገብቶሃል? ተረድተሃል? ስለዚህ እንዴት በሽታዬ እንዴት እንደሚያርግክ ነግረኝ። እኔ ደህና ነኝ፣ በሽታ የለኝም። ኧረ ተንኮሱ ሌላ ጋይስ ሌላ እሺ እንቀጥል። ሚጣ ኧረ ተይ ጋኝ ልትደውል ነው? እየደወለች ነው። ኧረ እኔ ቆንጆ ልትል ነው ይኸው ያወራራኝ። ምን ልትል ነው ይሆን? ጥያቄዋ ምን ይሆን? ተይ ግን ታይነኝ ነው ምንድን ነው አልገባም። እሺ ልጅዬ የትዬ ኧረ በስመ አብ እወድሻለሁ። ኧረ ይመችሽ። እንግዲህ እንደዚህ ልጆች አንጀት ብልት የሚያደርጉ እወድሻለሁ። ኧረ እናቴ እኔም እወድሻለሁ። ኧረ በስመ አብ። እስኪ ለማንኛውም የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይብዛ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።